የቲክቶክ አካውንታችሁ ዋርኒንግ ሰጥቷችሁ ሳይነሳ ቀርቶ የተጨነቃችሁ ላላችሁ ልጆች በዛሬው ቪዲዮ መፍትሄ ይሆናሉ ብለን ያሰብናቸውን ነገሮች ይዘንላችሁ መተናል። አብራችሁን ቆዩ። እንግዲያውስ በቲክቶክ ቆይታችሁ ብዙ ቪዲዮዎችን በምትሰሩበት ሰዓት ላይ በማስ ሪፖርትም ይሁን በተለያዩ መንገዶች ኮሚኒቲ ጋይድላይንን ጥሳችኋል በሚል አካውንታችን ዋርኒንግ ላይ እንደሚገባ የታወቀ ነገር ነው። ታዲያ ለብዙ ጊዜ ላይ ይሄ ዋርኒንግ የሚቀመጥ ከሆነ የአካውንታችንንም ደህንነት እያሳሰበን ይመጣል ማለት ነው። ታዲያ እንዴት አድርገን የተለያዩ የዋርኒንግ ደረጃዎችን ማስነሳት እንደምንችል በዛሬው ቪዲዮ ስለምንመለከት እስከዛው ድረስ አካውንታችንን ሰብስክራይበር፣ ቪዲዮአችንን ደግሞ ላይክ እያደረጋችሁ ጠብቁ። የመጀመሪያው ዋርኒንጋችንን የምናነሳበት መንገድ ቲክቶክ በቅርቡ ያወጣው ትሬኒንግ ፖሊሲ ተጠቅመን ሲሆን ይሄም ደግሞ እንዴት ነው የሚሆነው ካላችሁ አካውንታችን ለመጀመሪያ ጊዜ ፈርስት ዋርኒንግ የሚሰጠን ከሆነ ወይም ደግሞ የመጀመሪያ ዋርኒንግ የሚሰጠን ከሆነ እንዴት አድርገን በቀላሉ ማንሳት እንደምንችል የሚያሳየን ነው ማለት ነው። ይህንንም ለማድረግ ወደ ቲክቶክ አካውንታችን ከገባን በኋላ ፕሮፋይል የሚለውን በተን እንጫነዋለን። ከዛ በኋላ ዋርኒንግ የምትለዋን በቀይ የተጻፈችዋን ጽሁፍ እሷን በምንነካበት ሰዓት ላይ ቪው ኢንፎርስመንትስ የሚል በቀይ የተጻፈ አማራጭ ይመጣልናል ማለት ነው። እሱን በምንነካ ሰዓት ላይ ዋርኒንግ የሰጠንን ቪዲዮ ዝርዝሮች ያስቀምጥልናል ማለት ነው። ልክ ከቪዲዮዎቹ ከላይ በኩል ፖሊሲ ትሬኒንግ የሚል አማራጭ አለ። ከሱ ጎን ደግሞ ቪው የሚል አማራጭ ተካቶ እናገኘዋለን ማለት ነው። ታዲያ ቪው የምትለዋን በተን በምንነካ ሰዓት ላይ እኛ ዋርኒንግ የሰጠበትን ወይም ደግሞ ኮሚኒቲ ጋይድላይን ጥሳችኋል ብሎ ያሰበበትን የተለያዩ 4 ወይም 5 ቀላል የሆኑ ጥያቄዎችን ይጠይቀናል። ይሄ ማለት ኮሚኒቲ ጋይድላይኑን በደንብ ማወቃችንን ድጋሚ ደግሞ እንደዚህ አይነት ስህተቶችን እንዳንሰራ በትምህርት መልክ እነዛን ጥያቄዎች ይጠይቀንና ወደ ቀጣዩ ስቴፕ እንድናልፍ ያደርገናል ማለት ነው። ቀጣዩ ስቴፕ የሚሆነው ጥያቄዎቻችሁን ከጨረሳችሁ በኋላ ኔክስት ነው የምትሉት። ኔክስት እንዳላችሁ ይህንን ፈተና ጨርሳችኋል ብሎ ከነ መልሱ ያሳያችኋል ማለት ነው። የጥያቄውን መልስ በምትሞሉበት ሰዓት ላይ ታዲያ በዚህ ጊዜ ውስጥ በ14 ቀናቶች ውስጥ ዋርኒንጋችሁን እናነሳለን የሚል ጽሁፍ የሚያመጣላችሁ ሲሆን ነገር ግን ባክ ብላችሁ አካውንታችሁን በምታዩ ሰዓት ላይ ወዲያውኑ የዋርኒንግ ምልክቱ ተነስቶ ትመለከታላችሁ ማለት ነው። ነገር ግን በሚቀጥሉት 14 ቀናቶች ውስጥ ተመሳሳይ ጥፋት የምትሰሩ ከሆነ ሁለተኛ ዋርኒንግ ስትራይክ ይሰጣችሁና አካውንታችሁ ባን እስከመደረግ ድረስ የሚያደርስ አደጋ ውስጥ ትገባላችሁ ማለት ነው። ስለዚህ በአንድ ቪዲዮ የተሰጣችሁን ዋርኒንግ ድጋሚ ላለመድገም የታላቱትን ያህል መጣር ይኖርባችኋል ማለት ነው። ሁለተኛውና ሌላኛው ደግሞ የኪውዝን ጥያቄ ወስዳችሁ አካውንት ዋርኒንጋችሁ ለረጅም ጊዜ የሚቆይ ከሆነ የቀጥታ የቲክቶክ ሳፖርትን የምታወሩበት ዌይ ነው ማለት ነው። ይህንንም ለማድረግ ደግሞ በመጀመሪያ ዋርኒንግ የሰጣችሁን የፕሮፋይል ፔጃችሁን ስክሪንሾት አድርጋችሁ በመጀመሪያ ትይዛላችሁ። ከዛ በመቀጠል ደግሞ ሴቲንግ ኤንድ ፕራይቬሲ ውስጥ ትገባላችሁ። ስክሮል ዳውን ስታደርጉ ሪፖርት ኤ ፕሮብሌም የሚል አማራጭ ይመጣላችኋል ማለት ነው። ሪፖርት ኤ ፕሮብሌም የሚለውን አማራጭ ከነካችሁ በኋላ አካውንት ኤንድ ፕሮፋይል የሚል አማራጭ አለ። እሱንም ስትነኩ ፕሮፋይል ፔጅ የሚል አማራጭ ይመጣላችኋል። ፕሮፋይል ፔጅ የሚለውን አማራጭ ስትነኩ የፕሮብሌሙን ዝርዝሮች ያስቀምጡላችኋል። እናንተ አዘር ብላችሁ ትነካላችሁ ማለት ነው። አዘር የሚለውን ስትነኩ ኢሹ ሪዞልቭድ ነው ወይም ደግሞ ችግሩ ተፈቷል ወይ ብሎ ሲጠይቃችሁ የስ ወይም ኖ የሚል አማራጭ ያመጣላችኋል። እናንተ ኖ የሚለውን አማራጭ ትነካላችሁ ማለት ነው። ኖ የሚለውን አማራጭ ከነካችሁ በኋላ ኒድ ሞር ሄልፕ የሚል አማራጭ ይመጣላችኋል። ኒድ ሞር ሄልፕ የሚለውን አማራጭ ከነካችሁ በኋላ እዚህ ስክሪን ላይ የምናስቀምጥላችሁን ጽሁፍ ከስክሪንሾቱ ጋር አንድ ላይ ትሞላላችሁ። ከዛ በኋላ የቲክቶክ ሳፖርት ቲም አካውንታችሁ ላይ ያለውን ዋርኒንግ ሪቪው ያደርግና ዋርኒንጋችሁ ተገቢ አይደለም ብሎ የሚያስብ ከሆነ ያነሳዋል። አሊያም ለረጅም ጊዜ ነው የቆየው የሚለውን ኮንሲደር አድርጎ የሚያነሳው ይሆናል ማለት ነው። ታዲያ በዚህ መሃል ዋርኒንግ የተሰጠባችሁን ቪዲዮ በጭራሽ መደለት የለባችሁም ማለት ነው። ምክንያቱም የቲክቶክ ሳፖርት ቲም ዋርኒንጉን እናንተ ከሰራችሁት ቪዲዮ አንጻር ስለሆነ ተነስቶ የሚያየው ቪዲዮ ሪሙቭ ከተደረገ ወይም ዲሌት ከተደረገ የሰራችሁትን ጥፋት ማየትና መፍትሄ መስጠት ስለማይችሉበት ቪዲዮአችሁን በጭራሽ መደለት አይኖርባችሁም ማለት ነው። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁን የፋኖስ ቴክ ቻናልን ሰብስክራይበር በማድረግ ቤተሰቦቻችን ይሁኑ። እንዲሁም የተለያዩ ጠቃሚ የሆኑ ቲፖችን ስለምንለቅላችሁ ከኛ ጋር አብራችሁን ቆዩ።